በህይወታችን ሁልጊዜ የሚታወኩ በትንሽ በትልቁ የሚናደዱ እና ደግሞ ሁሌ ጊዜ የለኝም ደከመኝ የሚሉ ሰዎችን እንመለከታለን። በሌላ በኩል ደግሞ ምንም አይነት ማዕበል ቢመጣ የማይናወጡ ስራቸውን በተረጋጋ መንፈስ የሚሰሩ እና ሁልጊዜም ስኬታማ የሚሆኑ ጥቂት ሰዎችን እናያለን። ለመሆኑ በእነዚህ ሁለት ሰዎች መሃል ያለው ልዩነት ምንድን ነው? ብልህነት ነው? እድል ነው? ወይስ የተለየ እውቀት? ሳይንቲስቶች እና የስነ ልቦና ባለሙያዎች ለረጅም ዓመታት ጥናት ካደረጉ በኋላ የደረሱበት አንድ እውነት አለ። የብልህ ሰዎች ትልቁ ምስጢር የላቀ አእምሮ ብቃት ወይም አይኪው መኖሩ ብቻ አይደለም። ዋናው መገለጫቸው ኃይላቸውን አለማባከን መቻላቸው ነው ይላሉ። ዛሬ በዚህ ቪዲዮ ብልህ ሰዎች ጉልበታቸውን፣ ስሜታቸውን እና አእምሮአዊ ኃይላቸውን እንዴት እንደሚቆጥቡና ይህን ጥበብ እኛም በዕለት ተዕለት ህይወታችን እንዴት ልንጠቀምበት እንደምንችል በሰፊው እናያለን። እስከ መጨረሻው አብራችሁ ቆዩ። አንድ ነገር አስቡ። በየቀኑ ጠዋት ስትነቁ ስልካችሁ 100% ቻርጅ እንዳለው ሁሉ የእናንተ አእምሮና አካል የተወሰነ መጠን ያለው የኃይል ክምችት ወይም ኢነርጂ ታንክ አለው። ይህ ኃይል እንግዲህ ውሳኔ ለመስጠት፣ ስራ ለመስራት፣ ለማውራት፣ ለመቀለድ፣ አልፎ ተርፎ ለመናደድ የምንጠቀምበት ውስጣዊ አቅማችን ነው። አብዛኛው ሰው ጠዋት ይነሳና ይህን ውድ ኃይሉን በማህበራዊ ሚዲያ ክርክሮች፣ በማይመለከተው ወሬ፣ በትራፊክ መጨናነቅ፣ ንዴት እና አላስፈላጊ ጭንቀቶች ላይ ያበክነዋል። ገና ቀኑ ሳይጋመስ የውስጥ ባትሪው በ15% ምናምን እንደዚህ ይወርዳል እንደማለት ነው። ከዚያ በኋላ ለትልቅ ስራ፣ ለቤተሰብ ፍቅር ወይም ለራሱ እቅድ የሚሆን ምንም ኃይል አይተርፈውም። ብልህ ሰዎች ግን ይህንን ህግ ጠንቅቀው ያውቃሉ። ኃይላቸው ውስን መሆኑን ይረዳሉ። ለምሳሌ ያህል ታዋቂው የፈጠራ ሰው ስቲቭ ጆብስ ወይም የአፕል መስራች ለምን ሁል ጊዜ አንድ አይነት ጥቁር ቲሸርት እና ጂንስ ሱሪ ይለብስ እንደነበር ያውቃሉ። ጠዋት ተነስቶ ዛሬ ምን ልልበስ በሚል ጥቃቅን ውሳኔ ላይ አእምሮአዊ ኃይሉን ማባከን ስላልፈለገ ነው። ብልሆች ኃይላቸውን የሚጠቀሙት እጣ ፈንታቸውን ለሚቀይሩ ትልልቅ ውሳኔዎች ብቻ ስለሆነ ማለት ነው። ቀጥለን ደግሞ ብልህ ሰዎች ኃይላቸውን የማያባክኑባቸውን 4 ዋና ዋና ነገሮች እናያለን። የመጀመሪያውና ትልቁ የኃይል ማባከኛ ሰዎችን ለመቀየር መሞከር ነው። ብልህ ሰዎች አንድን ሰው ባህሪውን፣ አስተሳሰቡን ወይም የፖለቲካ አመለካከቱን በግድ ለመቀየር መሞከር ልክ ውሃ እንደመውቀጥ መሆኑን ያውቃሉ። አንድን ሰው መለወጥ የሚችለው ራሱ ሰውየው ብቻ ነው። ስለዚህ ብልሆች ሰዎችን እንዳሉ ሰዎች ከነማንነታቸው ይቀበሏቸዋል። ካልተስማሟቸው ደግሞ ራሳቸውን በዝምታ ያረቃሉ እንጂ ህይወታቸውን ሙሉ ሌላውን ሰው ለማስተካከል ሲከራከሩ አይኖሩም። ሁለተኛው ደግሞ ቁጥጥራቸው ስር በሌሉ ነገሮች ላይ አይጨነቁም። ለምሳሌ የአየር ጸባይ፣ የሀገር ኢኮኖሚ፣ የሌሎች ሰዎች አስተያየት ወይም ያለፈ ታሪክ። እነዚህ ሁሉ በእኛ ቁጥጥር ስር ያልሆኑ ነገሮች ናቸው። ደካማ አእምሮ በእነዚህ ነገሮች ላይ እያለቀሰ ኃይሉን ይጨርሳል። ብልህ ሰው ግን ራሱን እንዲህ ብሎ ይጠይቃል። ይህንን ነገር እኔ መለወጥ እችላለሁ ይላል። መልሱ አልችልም ከሆነ ትኩረቱን ወዲያውኑ ወደሚችለው ነገር ያዞራል። ማዕበሉን ማስቆም ባይችልም የመርከቡን ሸራ ማስተካከል እንደሚችል ያውቃል ማለት ነው ብልህ ሰው። ሶስተኛው በሁሉም ቦታ ለመገኘትና ሁሉንም ሰው ለማስደሰት አይሞክሩም። አይሆንም ወይም ኖ ማለት ታላቅ የጥበብ መገለጫ ነው። ብልህ ሰዎች ለሁሉም ጥሪ፣ ለሁሉም ግብዣ ወይም ለሁሉም ሰው እርዳታ እሺ አይሉ። ሁሉንም ሰው ለማስደሰት የሞከረ ሰው በመጨረሻ ራሱን ባዶ ሆኖ ያገኘዋል። የራሳቸውን ሰላምና ግብ ለማስጠበቅ ሲሉ ሌሎችን ሳያስቀይሙ ግን ደግሞ በቁርጠኝነት አይመቸኝም ማለት ይችላሉ። ብልህ ሰዎች ማለት ነው። አራተኛው እና የመጨረሻው ካለፈ በደልና ቂም ጋር አይኖሩም። ቂም መያዝ ማለት ሌላው ሰው እንዲሞት መርዝ ጠጥቶ እንደመጠባበቅ ነው። አንድ ሰው በደል ሲፈጽምብን ያንን እያብሰለሰሉ መኖር ለዚያ ሰው በአእምሯችን ውስጥ በነፃ ቤት ማከራየት እንደማለት ነው። ብልህ ሰዎች ይቅር የሚሉ ለሌላው ሰው ብቻ ብለው ሳይሆን የራሳቸው ውስጣዊ ኃይልና ሰላም ነፃ ለማውጣትም ጭምር ነው። ቀጥለን ደግሞ ኃይልን የመቆጠብ ጥቅሞችን እናያለን። ኃይላችንን ስንቆጥብ ምን እናተርፋለን ነው። የመጀመሪያው ትኩረት ነው። ኃይል ካልተበታተነ በአንድ ዓላማ ላይ ማተኮር ትችላለህ። ያ ደግሞ ወደ ላቀ ስኬት ይመራሃል ማለት ነው።
ሁለተኛ የአእምሮ ሰላም ነው። በትንሽ በትልቁ የማይነካ በሰዎች ንግግር ማይቆጣ ማይረበሽ አእምሮ ሲኖር በህይወት ውስጥ እውነተኛ ደስታን ታገኛለህ። ሌላኛው ደግሞ ጤና ነው። አላስፈላጊ ጭንቀትና ንዴት የደም ግፊትንና የልብ በሽታን እንደሚያመጡ የሕክምና ሳይንስ ያረጋግጣል። ስለዚህ ኃይልን መቆጠብ እድሜን ያራዝማል ማለት ነው። ወደ መጨረሻው ስንሄድ ደግሞ ተግባራዊ መፍትሄዎችን እናያለን። ኃይላችንን እንዴት እንጠብቅ ወይንም ደግሞ እንዴት እንቆጥብ ነው። ይህንን የብልሆች መገለጫ እንግዲህ ኃይልን አለማባከንን በህይወታችን እንዴት ተግባራዊ እናድርገው ካልን 3 ቀላል ደረጃዎች አሉ። የመጀመሪያው ኢነርጂ ኦዲት ይባላል ወይም የኃይል ኦዲት። ይሄ ምን ማለት ነው? በየቀኑ የምታደርጓቸውን ነገሮች በጥንቃቄ መመልከት። ጉልበታችሁን የሚበላባችሁ ነገር ምንድን ነው? ወይንም ደግሞ ማን ነው? ሶሻል ሚዲያ ነው? ወሬኛ ጓደኛ ነው? ወይስ የራሳቸው ስንፍና ነው? ያንን ነገር ኦዲት አድርጉ፣ ለዩ። ከዛ በኋላ በሱ ዙሪያ መስራት ያለባችሁን ስራ መስራት ያለባችሁን አሳይመንት የቤት ስራ ስሩ ማለት ነው። ሁለተኛው የ5 ደቂቃ ህግን መጠቀም ነው። አንድ የሚያናድድ ወይም የሚያስጨንቅ ነገር ሲገጥማችሁ ራሳችሁን ጠይቁ። ይህ ነገር ከ5 ዓመት በኋላ ትርጉም አለው ብላችሁ ጠይቁ። መልሱ አይ የለውም ከሆነ 5 ደቂቃም ቢሆን አትጨነቁበት ማለት ነው። ሶስተኛው የሰላም ቀጠና መፍጠር ነው። በየቀኑ ቢያንስ ለ30 ደቂቃ ከስልካችሁ ተለይታችሁ ከሰው ተለይታችሁ ከራሳችሁ ጋር የምትሆኑበት የምታሰላስሉበት ወይም መጽሐፍ የምታነቡበት ጊዜ ይኑራችሁ። ይህ የውስጥ ባትሪያችሁን ሪቻርጅ ያደርገዋል፣ መልሶ ይሞላዋል ማለት ነው። እንግዲህ የዚህ ቻናል ቤተሰቦች ህይወት በጣም አጭር ናት። ያለችን ኃይልና ጊዜም እንደዚሁ ደግሞ ውስን ናት ማለት ነው። ስለዚህ ብልህ ሰው መሆን ማለት ሁሉንም ነገር ማወቅ ወይም ሁሉንም ረድፍ ሁሉንም የህይወት መስመር ማሸነፍ ማለት አይደለም። ብልህ ሰው መሆን ማለት የትኛው ውጊያ ለእርሶ እንደሚገባ ማወቅና የማይገባውን አልፎ መሄድ መቻል ነው። ስለዚህ ጉልበታችሁን ለሚያሳድጓችሁ ትልልቅ ህልሞች፣ ለምትወዷቸው ቤተሰቦቻችሁና ለራሳችሁ ሰላም ብቻ ስጡ እላለሁ። ዛሬ ቪዲዮ ይህን ይመስል ነበር። በሚቀጥለው እስክንገናኝ ሰላም።